ባክኤንድ ዲቨሎፕመንት ለመማር ሮድማፕ ፓርት 4 በፓርት 4 ላይ ማወቅ ያለብን የባክኤንድ ዲቨሎፕመንት ኮንሴፕቶች ሴኩሪቲ እና ፐርፎርማንስ። ሴኩሪቲ ፋይል ስፔሻሊ ፋይል ሴኩሪቲ ሊሆን ይችላል ኦር ደግሞ የሴኩሪቲ ፌቸሮች ሊሆን ይችላሉ። ሴኩር እንዴት ነው ማድረግ የምንችለው? እንዲሁም ደግሞ የምንሰራው ሲስተም ፈጣን እንዲሆን ፐርፎርማንሱ የተሻለ እንዲሆን ማድረግ ያለብን ከዳታቤዝ አንፃር ሊሆን ይችላል፣ ከኮድ ኳሊቲ አንፃር ሊሆን ይችላል። ሰው ፐርፎርማንስ ላይ ኮንሲደር ማድረግ ያለብን ነገር ማወቅ አለብን። ለምሳሌ ከኮዳችን ስንጽፍ ፈጣን እንዲሆን ስንፈልግ ሾርት ወይ መጠቀም አለብን። የምንጠቀመው አልጎሪዝም በጣም ሾርት መሆን አለበት፣ የተንዛዛ መሆን የለበትም። እንዲሁም ደግሞ ከዳታቤዝ ዳታዎችን ስናስገባና ስናስወጣ ኦአርኤሞችን መጠቀም ከሴኩሪቲ አንፃር ፐርፎርማንስ አንፃር ሪኮመንድ ነው። ስለዚህ እነዚህ አይነት ነገሮችን በመጠቀም የምንሰራው ሲስተም ፐርፎርማንሱ የተሻለ እንዲሆን ማድረግ። እንዲሁም ከዚህ በተጨማሪ ከሴኩሪቲ እና ከፐርፎርማንስ በተጨማሪ አውተንቲኬሽን አውቶራይዜሽን የሚባሉ ኮንሴፕቶች ማወቅ፣ እንዴት ነው አውቶራይዝ የምናደርገው ወይም ደግሞ አንድ ሰው የተፈቀደለትን አክሰስ እንዲያደርግና እንድናደርግ ባክኤንድ ሌቭል ፍሮንት ላይ የሚሰራ ነገር እንዳለ ሆኖ ባክኤንድ ሌቭል መስራት ያለብን ነገሮችን ማወቅ ይጠበቅብናል። ቶክኖችን እንዴት ነው ዲኮድ የምናደርግ፣ ቴክኖሎጂ እንዴት ተጠቀማለን፣ ኮንስታንት የሚባሉ ቫሪያብሎችን እንዴት ተጠቅመን ስፔሻሊ ኮንስታንት ወይ የማይቀያየሩ ነገሮችን ከሴኩሪቲ ዋይዝም ካጠቃቀም ዋይዝም እንዲቀር የሆነ ቦታ አስቀምጠን ሪዩዝ ማድረግ። እንደዚህ አይነት ኮንሴፕቶችን ማወቅ ይጠበቅብናል ማለት ነው። በዋናነት እዚህ ፓርት ላይ ሴኩሪቲ እና ፐርፎርማንስ አሹር ሊያደርጉ የሚችሉ ነገሮችን መማር ይጠበቅብናል ማለት ነው። በቀጣይ ቪዲዮ ባክኤንድ ዲቨሎፕመንት ይህን ካወቅን በኋላ ወደ ቀጣይ ማጥናት ያለብን ኮር ኮንሴፕቶችን እነግራችኋለሁ።